ሙሉ ጊዜ በመሰጥበት ጊዜ አባቴ ዘመዶቹን በሙሉ ሰብስቦ ቁጭ አድርጎ እንዲህ አለኝ፣ ይሄም አጎት ነው፣ ይሄም አጎት ነው፣ ይሄም አጎት ነው። ስማለ ምናልባት ወደፊት ወንጌላዊ ለመሆን ነው ያሰብከው? እኔ እንጃ እንግዲህ እኔ እግዚአብሔርን አገለግላለሁ ብያለሁ። ስሙን እንግዲህ አላውቅም ምናምን ገና የ19 ዓመት 18 ዓመት ልጅ ሆኜ እሱን ስሙን አላውቅም፣ ግን ያው እግዚአብሔር እንግዲህ ምን እንደፈለገ አላውቅም። ስማ አንድ አጎቴ እንዲህ አለ፣ ስማ የእግዚአብሔር ቃል ታውቃለህ አለ። አዎ እናቴና አባትን ምን አድርግ ይላል? አክብር ይላል። ስለዚህ አባትህ አገልጋይ መሆንን ስላልፈለገ ከዛሬ ጀምሮ አባትን የምታከብር ከሆነ ምን ታደርጋለህ? ታቆማለህ። ይሄ ወንጌላዊ ጡረታ የሌለው ስራ ልትሰራ ያኔ 20 ዓመት አልሞላኝ እድሜ። ምን ብዬ መልስ ልስጥ? ግን እግዚአብሔር ደግሞ አይጥላችሁ። አጎቴን ጠራሁትና ስሙ ተመስገን ይባል ተም ያልኩት ወይ አንተስ እስከ ጡረታ ድረስ በህይወት መኖርን እርግጠኛ ነህ? በእርግጥ ጡረታ ሳይወጣ ነው የሞተው። አንዳንዱ እኮ የማይደርሰውን ጡረታ ደርሳለሁ ብሎ በመንግስት መስሪያ ቤት ቁጭ ያለ ቋሚ ያልሆነ ስራ እንድትሰራ ስለማይፈልግ ነው አባቴ አለ። ስጋና ነፍስ ራሷ ቋሚ ነች ወይ? ያጨልሙባቸዋል። ግራ ቀኛችሁን በሙሉ ያጨልሙ። ከዛሬ በኋላ አባቴ ምን አለ መጨረሻ ላይ ይኸው አንተን እኛ አንችልም፣ ስማ ከዛሬ ጀምሮ ቤቴ ግቢ ብትገባ ብሎ አሰናበት። 6 ዓመት ከ8 ወር እኛ ቤት ሳልገባ ኖሬያለሁ። ዋና ምክንያት ልሳን ማውራቴና አገልጋይ ሆናለሁ ማለት ነው። ይጠራኝና ስማ አባባ ዋንዳሮ ልሳን ያወራል አያወራም? ከሱ ትበልጣለህ አንተ? ከሱ ትበልጣለህ ወይ አንተ? አልበልጥም። እና ከየት አመጣ? መንፈስ ቅዱስ ነው የሰጠኝ። እዚህ ቤት በቤቴ ላይ ልሳን መናገር አትችልም። በቤቴ ላይ ልሳን መናገር ካልቻልኩ ከግቢ ውጪ አልችልም። በልውጣ ውጣ 6 ዓመት ከ8 ወር ከቆየም በኋላ እኛ ቸርች የሱ ጓደኛ ሞተ። የአባቴ ጓደኛ ሞቶ ደግሞ ቸርች ሰባኪ አንተ ነህ። ፋዘር እዛ ቀብር ላይ ቁጭ ብሏል። ሰባኪው ማን ሊሆን ነው? እኔ ከዛ ምን እንደሰበኩ አላውቅም፣ ብቻ ምን እንዴት እንደሆንኩ አላውቅም። ፋዘሬን ቀስ አድርጌ ሾፍ ሳደርግ አባቴ እያለቀሰ ነው። ጌታው በደንብ አስለቅስልኝ፣ በደንብ አስለቅስልኝ። ከዛ መንፈሳዊ ስነ ስርዓቱ ካበቃ በኋላ ጓደኞቹን ጠርቶ ልጄን ዛሬ ከኔ ጋር አስታርቃችሁ ቤት ካላስገባችሁ ምንድነው? እኔ እንደዚህ መሆኑን መቻወኩ። ለካ እሳት የላሰ ሆኗል። ስሙ ይቀደስ። ያንተ እጅ ማጨብጨብ እኮ ወንጀል የሚሆንበት አገር አለ፣ እንኳን ልሳን መናገር። እኔ አንድ ጊዜ እንደዚህ አኮርዲዮን አንድ ወንድም ሲጫወት ታታታ እያደረገ እጁን ሪትም ለመጠበቅ እግሩ እንዲህ ያደረገ ሽማግሌው ከዛ ሮጦ መጣና እግዚአብሔርን አክብር፣ እግዚአብሔርን አክብር። እግሩን እንዲህ ስላደረገ አሁን እግሩን ሲያቆም በምን ሪትሙ ይጠብቅ? ግራ ሲገባው አንገቱ እንዲህ ሲያደርግ እንደገና ሮጦ መጥቶ እግዚአብሔርን አክብር። ይሄን በአይኔ አይቻለሁ። እኔ ሰምቼ ሳይሆን በአይኔ። ከማረሚያ ቤት እኮ ነው መንፈስ ቅዱስ ነፃ ያወጣን። ስሙ ይባረክ። ሃሌሉያ። ከሰው ልንገራችሁ፣ ሰው ሰራሽ ከሆነ ቀንበር ውስጥ ነፃ የሚያወጣ የእግዚአብሔር መንፈስ ስሙ ይባረክ። ሃሌሉያ። ከየት እንዳወጣው አውቃለሁ ነው።
ከየት እንደወጣው እናውቃለን። ሰው ከጫነብን ቀንበር